ስለ ሸዋል የተወሰነ ነገር ላስታውሳችሁ ፈልጋለሁ። አንደኛ ያው ሁላችንም ልናውቅ የሚገባው ነገር በእርግጥም እናውቀዋለን፣ ሸዋል የጾም ስም ሳይሆን የወር ስም ነው። እንደ እስልምናው አቆጣጠር 12 ወራቶች አሉ። 9ኛው ወር ረመዳን ተብሎ ይጠራል። ከረመዳን ቀጥሎ ያለው ወር 10ኛው ሸዋል ይባላል። ሸዋል የወር ስም ነው። የወር ስም ስለሆነ ይህ ወር ወይም 10ኛው ሸዋል እንደ ረመዳን 29 ወይም 30 ቀናቶች አሉት። አንድ ወር 29 ወይም 30 ቀን ነው ያለው። ሸዋልም 29 ወይም 30 ቀናቶች አሉት። በእነዚህ 29 ወይም 30 ቀናት ውስጥ የሚጾመው 6ቱ የጾም ቀናት ነው የሸዋል ጾም ተብሎ የሚጠራው እንጂ ሸዋል 6 ቀን ሳይሆን ሙሉ አንድ ወር ነው። እና ስለነዚህ 6ቱ የጾም ቀናት የተወሰነ ማስታወሳችሁ ነጥብ ስላለ ነው ቅድሚያ ያወሩ ሸዋል የወር ስም መሆኑን ለማስታወስ የፈለኩት። ረሱላችን አለይሂ ሰላቱ ወሰላም من صام رمضان የረመዳንን ወር የጾመ ثم أتبعه 6 من شوال ከዛም ከሸዋል ወር ውስጥ 6 ቀናትን ያስከተለ ሰው كان كصيام الدهر አመቱን ሙሉ እንደ ጾመ ይሆናል አሉ። አመቱን ሙሉ እንደ ጾመ ይቆጠርለታል። ስለዚህም አንድ አመት ሙሉ ማለትም ቀጣይ ረመዳን እስኪመጣ ድረስ ጾመኛ ተደርገን አላህ ዘንድ እንድንቆጠር የአንድ አመት ጾመን አጅር እንድናገኝ የምንፈልግ ከሆነ ሸዋል ላይ አደራ 29 ቀን የጾመ አንጀት 6 ቀን መጾም አይከብደውም። ሸይጣን ስለሚፈታ ወደ ስራውም ስለሚመለስ ጾሙ ሊከብደን ይችላል። ልክ እንደ ረመዳኑ ወንድምና እህቶች አብረውን ስለማይጾሙ ሙሉ ቤተሰብም ምናልባት አንዳንዱ የማይጾምም ስለሚኖር ከመሃል ተነጥለን እኛ የሸዋልን 6 ቀናቶችን ስንጾም ጾሙ ሊጠናብን ይችላል። ነገር ግን አጅሩን ካሰብን የሚገኘውን ምንዳ ካስተዋል በ29 ቀን የጾም አንጀታችን 6 ቀን መጾም አይከብደንም ነው። ወይንም ደግሞ